ኢትዮጵያና ጅቡቲ ሊቀላቀሉ ነው። ሳይንቲስቶች ጉድ አሰሙ። ባህሩ ተወለደ። ከሰሞኑ በዓለም አቀፍ ደረጃ አንድ ጉዳይ ከፍተኛ መነጋገሪያ ሆኖ ሰንብቷል። ይህም ሳይንቲስቶች ያወጡት አዲስ ሪፖርት ነው። የሳይንቲስቶችን ጥናት ያወጣው የአሜሪካ ጂኦሎጂካል ሰርቬይ ተቋም ሲሆን ቀይ ባህር መስመሩን ተከትሎ ወደ ምስራቅ አፍሪካ እየገሰገሰ ነው ብለዋል። በዚህ ምክንያት ምድር አዲስ ውቅያኖስ ልታይ ተቃርባለች ብለዋል። ከሰሞኑ በግብጽና በቱርክ ከፍተኛ የመሬት መንቀጥቀጦች የተፈጠሩ ሲሆን ከወራት በፊት በኢትዮጵያም እስከ 6 ሬክተር ስኬል የተመዘገቡ የመሬት መናጦች መመዝገባቸው ይታወቃል። ሳይንቲስቶቹ እነዚህ የምድር መናጦች አዲሱን ውቅያኖስ በኢትዮጵያ ምድር ላይ እየፈጠሩ ነው ብለዋል። ይህ አዲስ ውቅያኖስ የምድርን ቅርጽ ይለውጣል የተባለ ሲሆን ኢትዮጵያና ጅቡቲ ደግሞ የዚህ ውቅያኖስ መወለጃ ስፍራ ሆነዋል። ከሰሞኑ ዓለምን እያነጋገረ ስላለው የአዲሱ ባህር መወለድ ያወጣውን አስገራሚ መረጃ እናካፍላችኋለን። ኢትዮጵያ ቀይ ባህር የተፈጥሮ ድንበሬ ነው ብላ ታምናለች። የኢትዮጵያ መወለድ የሚጀምረው ከቀይ ባህር ነው። ብዙ ታሪኳ የተጻፈው ከዚሁ ባህር በተቀመመ ቀለም ነው። የኃያልነቷ ዘመን የተገለጠው በዚህ ባህር ላይ ነው። እንደ ሀገር ጸንታ መኖሯን በዓለም ያሳወቀችበት መስኮቷ ቀይ ባህር ነው። ይህን ተፈጥሮ የቸራትን ቀይ ባህር ከተነጠቀች ድፍን 30 ዓመታት ሆኗታል። ወደ ተፈጥሯዊ ድንበሯ ለመመለስ የምታደርገውን ጥረት ባያሌው ጨምሮ ውስጥ ውስጡን ብዙ እየሄደ ነው። ኢትዮጵያ በተፈጥሮ የቀይ ባህር አካል መሆኗን ከሰሞኑ የሳይንቲስቶች ጥናት አረጋግጦላታል። ኢትዮጵያ ከቀይ ባህር የተከለከለችው መስመሩን ነው። አፈጣጠሯ ቀይ ባህርን ተንተርሳ ነው። የቀይ ባህር ጨው አፋር ላይ ይመነጫል። የቀይ ባህር እሳት ዳሎል ላይ ይንተከተካል። የቀይ ባህር ሙቀት በአፋር በሶማሌ ይነፍሳል። የቀይ ባህር ውሃ በአፋር ሸለቆች ይፈነዳል። ቀይ ባህር በተፈጥሮም የኢትዮጵያ አካል ነው። አሁን ኢትዮጵያ የቀይ ባህርን ጉዳይ በከባዱ ይዘዋለች። የሚያስገርመው ደግሞ የተፈጥሮ ማጋዥ መሆኑ ነው። ሳይንቲስቶች ለዓመታት ባካሄዱት ጥናት ቀይ ባህር በኢትዮጵያና ጅቡቲ መሬት ላይ እየተሰበሰበ ነው። ምድራችንም በምስራቅ አፍሪካ ላይ አዲስ ባህር ለመውለድ ከጫፍ ደርሳለች ብለዋል። ታላቁ የምስራቅ አፍሪካ ስምጥ ሸለቆ በፍጥነት እየተሰነጠቀ መሆኑን የአሜሪካ ጂኦሎጂካል ሰርቬይ አጥኚ ሳይንቲስቶች አረጋግጠዋል። ከሰሞኑ ይፋ በሆነው ይህ ጥናት አፍሪካ ቀስ በቀስ ለሁለት እየተሰነጠቀች በመሄድ ላይ ትገኛለች ብሏል። ሳይንቲስቶች ኢትዮጵያ፣ ጅቡቲና ኤርትራ ከቀረው የአፍሪካ ክፍል ተገንጥለው ወደ ህንድ ውቅያኖስ እየተጠጉ ነው ብሏል። በአሁኑ ሰዓት ኢትዮጵያ፣ ጅቡቲና ኤርትራን የያዘው መሬት ሰንጥቃቱ እየሰፋ ሲሆን በዓመት 3 ኢንች ወደ ህንድ ውቅያኖስ እየተጓዘ ነው ብለዋል። በመካከል የሚፈጠረው የቀይ ባህር ውሃም በስነ ምድር የጊዜ ቀመር መሰረት በአጭር ጊዜ ወደ ህንድ ውቅያኖስ ሆኖ አዲስ ውቅያኖስ ሆኖ ይወለዳል።